የተከበራችሁ የዌብሳይታችን ተመልካቾች ዛሬ በመረጣችሁት መሰረት ጋሽ ስብሃትን አግኝተን ካለምንም ማንገራገር በአንድ ጊዜ ጥያቄ እንግዳችን ሊሆን ፍቃደኛ ሆኗል። በጥያቄዎቻችሁ መሃል ይገኛሉ ጋሽ ስብሃት ላላችሁ ይሄው ተገኝቷል። ቤቱ ድረስ ተገኝተን አናግረናል። ጥያቄዎቻችሁን ከዚህ በኋላ እናስተናግዳለን። መልካም ቆይታ። ጋሽ ስብሃት እንዴት ዋልክ? እግዚአብሔር ይመስገን። እስከ ዛሬ ከቀረቡልህ ጥያቄዎች ብዙ ጊዜ ጥያቄዎች ቀርበውልህ ያውቃሉ። የጠላኸው ጥያቄ ምን አይነት ጥያቄ ነው? ስለምን ጉዳይ የቀረቡልኝ? ስለማንኛውም አንድ ጊዜ ጠይቆህ አንድ ጋዜጠኛ ወይ አንድ ቦታ ላይ ተጠይቀህ አሁን ይሄ መጠየቅ ነበረበት ብለህ ቅር ያለህ ነገር? ይሄ አስቸጋሪ ጥያቄ ነው። ቅር ያለህ ነገር የለም ማለት ነው? አለ፣ ብዙ ብሽቅ አለ። በጣም ግን ቆይ እስቲ ለምሳሌ አንዱ ታክሲ ውስጥ አጠገቤ ቁጭ ብሎ ለአድዋ ምን ሰሩላት አለኝ። በጣም ነው ያበሸቀኝ። እኔ አድዋ ስራልኝ አላለችኝ። እኔም ለአድዋ ውለታ የለብኝም። እኔ የሌላ ሰፈር ልጅ ነኝ። ይሄ ያው ብሽቅ ጥያቄ። ሌላ ብዙ አለ። ይበቃል ለምሳሌ። እሺ አንድ ጀመርኩኝ እኔ መጠየቅ ከመጡልኝ ጥያቄዎች ውስጥ አሁን በምን አይነት ሁኔታ ላይ ነው ያለኸው? ምን ታደርጋለህ? ምን ሰራ? በስንት ጊዜ ምን ያህል ሰዓት ረፍታለህ? ምን ያህል ጊዜ ትጽፋለህ? ይሄንን ጽፌ ብልክልህ ይሻላል መሰለኝ። ምክንያቱስ እኔ አላውቀውማ። ጧት እነሳለሁ፣ ያሰኘኝን እሰራለሁ። ማስታወስ ስለተበላሸ ማስታወስ ችሎታዬ ስፈልግ እጽፋለሁ፣ ስፈልግ ጫት እቅማለሁ፣ ስፈልግ እጠጣለሁ፣ እንደፈለገኝ። ምክንያቱስ ጡረታ ወጥቼ መብቴ ተከብሮ በቃ አለቀ። እሺ አሁን አሜሪካ የምትኖር ሀና በረከት የተባለች ጎብኛችን አንዲት ጥያቄ ጠየቀች። ካንተ ጋር ኃይለኛ ፍቅር ይዞኛል፣ ላገባህ በወድ ስንተኛ ሚስትህ ታረጋኛለህ አለች። ይኸውልሽ እመቤቴ በጣም ደስ ይለኝ ነበር፣ ግን እንደ 5 ጣት 5 ሚስት ብቻ ነው የተፈቀደልኝ። አምስተኛዋ ላይ ስለሆንኩ በሚቀጥለው ስንወለድ እንገናኝ በልልኝ። ሀና ተመልሶልሻል። ሁለተኛው ጥያቄ ወደ ቤተሰብ ሁኔታ ስንመጣ ልጅ አስተዳደግ ላይ እንዴት ነው? ስንት ሰዓት ላይ ታጥባለህ? ስንት ሰዓት ላይ ታቅፋለህ? ወይስ እንዴት ነው የልጅ አስተዳደግ? የኔ ልጅ አስተዳደግ የሀበሻ ነው። እናቱ ናት የምታጥበው፣ የፈልገው የምታደርገው። ውጭ መውጣት ሲችል እኔ ከዛ በፊትም እኮ እስማለሁ ልጆቼን፣ ግን እኔ ማድረግ መውጣት ወደ ውጭ መውጣት ሲያምራቸው ይዣቸው መውጣት፣ መንሸራሸር እስኪያድጉ መሸከም እስኪያቅተኝና ራሳቸው አብረን እስክንሄድ ከዚያ በኋላ መርካቶ ድረስ እስክንሄድ እና ከዛም ወዘተ ድረስ ሁሉ እንሄዳለን። ስኬታማ ነኝ ብለህ ታስባለህ? እስካሁን በሰራኸው ስራ ሁሉ? በፍጹም ወይም የቃላት ጉዳይ ነው። እኔ ማምነው የመጨረሻ እድለኛ ነኝ ብዬ ነው ማምነው። ምናልባት በሌላ ሰው ቋንቋ ስኬታማ ይሆናል። እስካሁን ካሳለፍካቸው ወቅቶች ጊዜያቶች የትኛው ተመቸህ? የኃይለ ሥላሴ፣ የደርግ ወይስ የኢህአዴግ? የመሰለህን ነገር መናገር ትችላለህ። እሺ፣ ለግሌ ሁሉ እኩል ተመችተውኛል። ስለማውቅበት ለፍቅር እንደሆነ ወጣት ስለነበርኩ አዳሪ ትምህርት ቤት ሆኜም ጃኖ እየመጡ በወር አንድ ጊዜ ፍራፍሬ ይዘውልን ስለሚመጡ እና ሲሉ ስለምናያቸው እና በኋላም
እንደ ጃንሆይ ድንቅ ሰው አይቻላውቅም ማለት ቀርቦኝ የማያውቅ ከሩቅ ይህን ያህል ሰው በቃ ሲጃጅ ያኔ ነው እድሜ አተላ የምትለው እንጂ እኔ ጃንሆይ ፍቅር ያለኝ ለጃንሆይ የኔ ፍቅር ነው ደግሞ ጃ እንዲሆኑ ያደረሳቸው። እኔ አላመንከኝም፣ ግን የሚያምኑ ብፁዓን ናቸው። እሺ እንደላይ መጣልህ ጥያቄ ምንድነው? በዓሉ ግርማ በህይወት ቢኖር ኑሮ አሁን ምን አይነት ሰው የሚሆን ይመስልሃል? ከነበረው ሁኔታ አንፃር ታይቶ የማያውቅ የመጨረሻ ደራሲ ይሆን ነበር። ምክንያቱስ ኦሮማይን እስኪጽፍ ድረስ ዝም ብሎ እየጫርክ ነው። በቃ ተሰጦ ስላለህ ነው እንጂ እየጫርክ ነው። ገና ጻፍኩም ስለ ኦሮማይን ጻፈ። አላሳየኝም። ሌሎቹን እስካሁን ያሳየኝ ነበር፣ አላሳየኝም። ሳነበው 60 ገጽ አስታውሳለሁ። ለጓድ ሊቀመንበር የተጻፈ ሪፖርት ነው። እሱን ኤክስ ቢያደርግ ኖሮ እስካሁን እንደ ኦሮማይ ድንቅ ልቦለድ አላነበብኩም እስካሁን። እና እስካሁን ቢኖር ኖሮ ሁሉም ይረሳል። እኔ ጋር ከመምጣት በፊት በዓሉ ጋር ሄደህ በዓሉ ጠቁሞ ነው ትል ነበር እስካሁን። እዝገር ግን ለኔ ሲያዳላ ቀጨልኝ ይኸውልህ። በዓሉ ቆይ ስቃል። ሌላ ጥያቄ ምንድነው? ብዙ ጊዜ የሚጠየቁ ጥያቄዎች ናቸው፣ ግን አንዳንዴ ትንሽ ለየት ያለ መልስም ይፈልጋል። ጽሁፎችን ደጋግመው ካላነበቧቸው አይገቡም። ለምንድነው እንደዚህ የምታስጨንቀን ያለች ጎብኛ አለች። ለምንድን ማስጨንቅሽ? ተጨናቂዋ ታውቂያለሽ። እኔ ግን ማውቀው ምን ነበር ጥያቄ? ደጋግመው ጽሁፎችን ካላነበብሽ አይገቡም። አዎ መጀመሪያ አንብበሽ ካልገባሽ ጥለሽው ለምን ሌላ ጽሁፍ አታነብም? ማለት የደጋገምሽው እኮ ቢጥምሽ ነው። የማንሽ ቆንጆ በላት። ክንፈ አሳየኸኝ የተባለ አንድ ሰው ከሐዋሳ ጋሽ ስብሐት አገርማ ከኢትዮጵያ ውጪ ሄደህ ልትማር ፈልገህ ከዛ በኋላ ትምህርቱን አቋርጠህ መጥተሃል። ይሄ ነገር እውነት ነው ወይ? እውነት ነው። ምክንያቱ ምን ነበር? አዎ እሱ ጠየቀ እንጂ ለካ ለእናንተ ነው የምመልሰው። እሱ ጠየቀ። ይኸውላችሁ ሄድኩ አሜሪካ የሄድኩት በስኮላርሽፕ ነው። ጥይት ተማሪ ነበርና እንደምታውቀው እና ሄጄ እኔ የፈለኩት መጀመሪያ ፊሎሶፊ መማር፣ ቀጥሎ ሶሲዮሎጂ። የኛ ዩኒቨርሲቲ ኮሌጅ ዲን ኦፍ ስቱደንትስ የሚባለው ከሁለተኛ ደረጃ ጀምሮ የሚያውቀኝ ልክ ላንተ እኔ ነኝ የማውቅልህ ላይብረሪ ሳይንስ ነው አለኝ። እንዴት ስለው እውቀት በሙሉ እዚያ ተጨምቋል፣ እሱ እዛ ትማራለህ አለ። ሄድኩ። እዛ ላይብረሪ ሳይንስ ስማር 2 ሳምንት ብቻ ነው። ያውም ትዕግስት ብዙ ታግሼ ነው። መጀመሪያ አስተማሪያችን አሮጊት ናት፣ ያኔ ወጣት ነኝ። ሙስታሽ አላት፣ ባለሻኛ ናት፣ ድምጿ ወፍራም ነው። አስበው እንግዲህ። ከዛ ጋር ደግሞ የመጀመሪያው ትምህርት የመጀመሪያው የአሜሪካውያን ላይብረሪ ስንት ቮሊዩም ነበረው፣ ማን መሰረተው ምናምን። አሁን ያንን ሁሉ እውቀት ይዤ ነው እንግዲህ ሲመጥቼ ማስተምረው። አይ አልፈልግም አልኩ። በደንቡ መሰረት ደግሞ አመለከትኩ። ስቱደንት አድቫይዘር ፎረን ስቱደንት አድቫይዘር ይባላል የሚባሉ ቆንጆ ሴትዮ ነበሩ። ነገርኳቸው አሁን ያልኩህን። እኔም ፈልገው ፊሎሶፊና ሶሲዮሎጂ። የትኛው ሜጀር አስመረጠችኝ።
መረጡ። ስትጻጻፍልኝ 6 ወር ፈጀ። በአሜሪካ እኮ ይሄ ቢሮክራሲ ምንድነው መመሰል? በኋላ ሲገባኝ ከዚህ ስንሄድ ተመለሰን የምንሰራው ሁሉ ጆብ ዲስክሪፕሽን ሁሉ አለ። ያንን ልንሰራ ስለሆነ ያንን ብቻ ነው የምንማረው። እኔ ደግሞ አልሆነልኝም። ስለዚህ ተውኩት። እንኳን ተውኩት አልኩ። ምክንያቱም ባልተው ኖሮ አሜሪካውያን እንዴት ያኔ የዚያን ጊዜ ሰዎች ነው የምልህ እንዴት ቆንጆ ሰው እንደሆኑ ከአስተዳደጋቸው ጥቁርና ነጭ እንዲህ ስለሚባባሉ እንጂ አንተ እንዲህ ከሌለብህ እንዴት ደግ ይኸውልህ መጀመሪያ አይረዝምባችሁም ግን ግዴለም እስከ ተነገ ወዲያ እሺ ይኸውልህ መጀመሪያ እዛ ያደነቅኳቸው ከዚህ ሲያሰምሩን ያበላሹብን እንጂ ዋሽንግተን ዲሲ የ15 ቀን ኦሪየንቴሽን አለ። በመጠኑ ባህላቸውን እንድታውቅና ሳታውቅ እንዳታስቀይማቸው። እኛ እዚህ ከሲኒማ ሁሉ ከምናነበው ልቦለድ ሁሉ እናውቃለን፣ አያስፈልገንም። እኔና ጓደኛዬ መዞር ነው። ድንቅ ናት ዋሽንግተን ከተማ። ከዛ ሄድኩ። ካላማዙ ሚሽጋን ትባላለች ትንሽ ከተማ እና ኮሚክ ሶንግ ውስጥ ሰማ ነበር ስሟን። ካላማዙ የምትባል አገር የለችም በኔ ቤት። ካላማዙ ሄድኩ። እዛ ከአውሮፕላን እንደወረድኩ አንዱ ሰውዬ በግምት 15 ዓመት የሚቀድመኝ እንደዚህ መጣ። ሚስተር እግዚአብሔር አለኝ። ይኸውልህ እንዴት አወቀኝ? እሱስ አወቀኝ። እኔ ደግሞ ያን ጊዜ አወቅ እግዚአብሔር መሆኔን ያኔ ነው ያወቅሁት። ይኸውልህ ከዛ ወዲህ ቀስ እያልኩ እየለመድኩት ነው። እና ምንድነው ስለው ዩኒቨርሲቲው በሆነ ምክንያት 15 ቀን ስለሚዘገይ እስኪከፈት እኔ ቤቴ እንዳቆይህ እንድትቆይ ምንድነው ፈቃደኛ ሆኜ ነው። ምክንያቱስ ልጁ ሴት ልጅ ናት፣ ብቸኛ የኔ እድሜ ናት። የውጪ አገር ሰው እንድታውቅ እንድታይ ምናምን ንገር ያልሆነ ማለት ነው ብሎም ጭምር ነው። ሄድ እንዴት ያለ መስተንግዶ ነው! ይገርምሃል እውነት። ከዛ ደግሞ አድርሶኝ ዩኒቨርሲቲ ሲከፈት በቃ በጣም ተደስቼ የእውነት በእኛ ቢሆን በጣም ስሜው ልልህ ይችላል። ተሰናበትኩት። ከዚያ በኋላ ረሳሁት። እኔ ሰው እረሳለሁ ሴት ካልሆነች። አንድ ወር ቆይቶ እሱ መጣ። አስታውሳለሁ 14 ሹራብ ብቻ። እንግዲህ ከሱ የተረፈ ግድልም ታውቃለህ እንደሚተርፋቸው ሹራብ ብቻ እና ሸሚዞች ሁሉ አምጥቶልኝ አይ ቲንክ ዩ ዊል ኒድ ዲስ ብሎኝ ተሰናብቶኝ ሄደ። ያው እንደዚህ ጀንትልሜን። ከዚህ ጋር ደግሞ አንድ ቀን አሁን ትምህርት ቤት ነኝ ማለት ዩኒቨርሲቲ ረጅም ኮሪዶር ነው ወደ ቁርስ ለመሄድ እና ኮዲያ 3 ጎረምሶች እየመጡ ነው እና ሰምቻለሁም አንብቤያለሁም በፊልም አይቻለሁም እንዴት እንደሚደቁሱት ነገር እና ለምን አልመለስም ስል የሆነ የሀበሻውን የምትለው አለ አይደል? ግን ይመስለኛል የሰው ልጅ የወንድ ልጅ ወኔ ነው። ለሀበሻ ብቻ አይመስለኝም። ኧረ ግፋ ቢል ትንሽ አፍንጫ ቢደማ ነው እንጂ የሀበሻይቱ ልጅ ምናምን እያልኩ
ሄድኩና አጠገባቸው ስደርስ በጣም አጭርየው ትከሻው ጋር ደርሳለሁ እና ዋት ዩር ኔም አሉ። እኔ ቦክስ ነው የምጠብቀው። ስብሐት አልኳቸው። ሳበት የስ ሳበት አሉ። ማንም ቢነካ ለእኛ ትነግረናለህ፣ አፈር እናስግጠዋለን አሉ በአማርኛቸው። ይሄ ነው እንግዲህ ፕሬጁዲስ የሚባለው። ይሄ ብቻ ማለት ነው። ከዛ በኋላ ይሄ ላይብረሪ ሳይንሱን ስተው የግማሽ ሰዓት የእግር መንገድ ሄጄ ነው ከተማ ሲኒማ ማየው። 3 ፊልም ተከታታይ አይቼ ስመለስ የራስ ሰዓት ነው፣ ሊጨልም እየጀመረ ነው እና ከወዲያ በሲኒማም ያየናቸው ሄልስ ኤንጀልስ የሚባሉ በዶቅዶቅ የሚሄዱና በሰንሰለት የሚገርፉ ንገር ምናምን አዎ እነሱ ሲያልፉ አያለሁ። ዝም ብዬ ሄዳለሁ። አላሰብኩትም። በኋላ ነው የገባኝ። ለምንድነው ያልነኩኝ? አስታውቃለሁ ንገር እንዳልሆንኩ። ንገር ብሆን እዚህ ብቅ አልልማ። ስለዚህ ተውኝ። አያው እንግዳ አይነኩም ክሪሚናል ቢሆኑም። ከዛ ውጪ ግን አቀባበል ልነግርህ አልችልም። ይበዛል እውነት። እሺ ሌላ ጥያቄ ምንድነው? ኢትዮጵያ ውስጥ ባልተለመደ መልኩ ወደ ወሲብ የሚጠጉ ጽሁፎችን ትጽፋለህ። ይሄ ድፍረት ከየት መጣ? ድፍረት አይደለም እኮ እኔ አስተዳደጌ ክርስቲያን ነው። አሁንም እዝጌር ይኑር ከሞት እንነሳ አላውቅም እንጂ ኑሮዬ እንደ ክርስቲያን መኖር ነው የሚስማማኝ። በጣም ነው የሚስማማኝ። ጥያቄ ምን ነበር? ከወሲብ ጋር የተያያዘ ብቻ እና መዋሸት ምናምን የለም። ደግሞ ባላገር ነኝ። አገር ቤት ነው ያደኩት እስከ 10 ዓመት። ያኔ ነው የምትቀረጸው እኮ። እዛ ምንም ብልግና የለም። ብልግና ያለው እኮ ስታረግ እንደዚህ ባለጌ ይባላል የሚያረግ ሰው ወይ ታላቁን የሚሰድብ እንጂ ምንድነው ሲሄዱ ቆይ የፈለከው ነገር አለ እኮ ስታወራ ታወራለህ። በቃ ለምሳሌ ወደ አማርኛ ኧረ ተስፋዬ ገሰሰ ሳንሱር ሰርዞ ያኔ ሳንሱር ይሰርዝና ምትኩን ይጽፍልሃል። ተስፋዬ ምን አለ? እኔ እንደዛ ነው የምጽፈው እያልኩ ነው። ከሀገር ቂጥ መጥቶ ይጠይቀኛል የምትለዋል ከሀገር መቀመጫ መጥቶ ይጠይቃል። ተሻሻለ ማለት ነው። ይሄ ነው። ይበላሻል እኮ ግን ቃሉ ይበላሻል። ኧረ አይገናኝም። ከአድማስ ባሻገር መጥቶ ጠየቀኝ ብትል አይሻልም? ርቀቱን ለመግለጽ በዓሉንም እያስታወስ ስለዚህ ቀጥታ ነው። ምንም ዋሽታ ያስፈልግ ደግሞ ቆይ አልጨረስኩልህም። እኔ የምጽፈው ያየሁትን ወይም የሰማሁትን ብቻ ነው እና ለአንባቢ እንዲመች ደግሞ ስቶሪ ቴለር ስለሆንኩ በሱ ነው የማምነው። የኔ ተሰጥኦ ስቶሪ ቴሊንግ ነው። ስለሆንኩ ደስ እያለው እንዲፈስለት ብቻ ነው ማስተካክለው እንጂ ምንም ፈጥሬ አላውቅም። በዓሉም እንደዚያ ነው። መንትዮች ነበርን በደጉ ዘመን። በስነ ጽሁፍ ውስጥ በቅኔም ይሁን ወይ አንዳንድ ጊዜ መረር ወቅት ይሄ ነገር ለኢትዮጵያ ሕዝብ ይጠቅማል። ይሄ ይጠቅማል ስልህ በተለያየ መልኩ ነው። ጠቅሞት ነው ሰው የሚያነበው ያንተን ጽሁፍ ተከታትሎ። ግን ይሄ በቅኔያዊ መንገድ እንዲህ ብዬ ማለቴ ነው ይሄንን ሕዝብ ከተጠቀመበት ይጠቀምበት ብለህ የጻፍከው ጽሁፍ አለ? ይሄ ጥያቄ አልገባኝም። ይቅርታ።
ቀናዊ አጻጻፍ ማለት እንዴት ነው? ቀጥታ ነው የምጽፈው? እኔ እንደሚገባኝ ለምሳሌ ጽሁፎችህ ቀጥታ ናቸው። ይገባኛል። እንደሌላው ሰው ደጋግሞ ማንበብ ምናምን አያስፈልገኝም። አሁን በቅርብ ጊዜ ብዙ አንባቢ ግን ቅኔ ሊያይበት ይፈልጋል። አሁን ለምሳሌ ቅርብ ጊዜ ምን አየሁኝ? አንድ ሰው ትግራይ ክልል ውስጥ በአንድ ሀብታም ቤት በር ሲያልፍ ዘበኛው በአማርኛ ቁም ሲለው እኔ ደሃነኛ አማርኛ አልችልም ማለት ምን ማለት ነው ብዬ ብዙ ማሰብ አልፈለኩም። የገባኝ ነገር አለ። እቺ ትንሿ ነገር ነች። እሷን ልንገር። እሺ ይኸውልህ ያኔ ያን ጊዜ እኛ አገር አማራ ትግሬ ምናምን የሚባል አናውቅም። የምናውቀው ባላገር ነን ብያለሁ። አማራ በቃ አማራ ነው። የሩቅ ስለሆነ ስንፎክር ለምሳሌ ገብሬ ወዲ በዓል ማይ ጉንዲ ገብሬ ጎሞራ በዓል ዓደም ሓራ እንላለን። ትርጉሙ ጨምርልህ እንደ ችግር የለም ቢገባቸው የሰውየው ልጅ የማይ ጉንዲ ወጣት እኔ ጎሞራው እኔ አማራው እኔ ጎሞራው ማለት ነው። ይሄ እንግዲህ ትራይባሊዝም ምናምን የአሁን ኮሎኒያሊስቶች መጥተው ያጋቡብን ነው እንጂ እኛ እንደዚህ ነው የምንኖረው። ይሄ እኮ የምንመሳሰል ስንሆን ነው እንጂ ባሪያ እኮ ሲሸጥ እኛን ስለማይመስል ባዳ ነው ማለት ነው። ይሄ የድሮ ዘመን ነው ግን ሀቅ ነው እና መደበቅ አያስፈልግም። ራሱን እና ባሪያ ነው የምንለው። ስለዚህ መልእክት ልታስተላልፍ ስትፈልግ መልእክት በራስህን ነፃው ልትጽፋለህ እንጂ ይሄ ለእንደዚህ ነው ብለህ ታርጌት አታደርግም። እንደገና እንኳን አስታወስከኝ። እኔ መልእክት ለመጻፍ አስቤ አላውቅም። አሁን ምንድነው ዜን መጽሔት ስንጽፍ ዋና ማካሪ ነኝ። መጽሔቷም የራሴ ናት እና የሚመለከተኝን የሀገር ጉዳይ ተናግሬያለሁ። ይኸውም ለቅሶ ይሄ ዋይ እንደዚህ ጊዜ ማጥፋት ነው። 3 ቀን ሀዘን ሙት ዓመት ምናምን 40 ጊዜ ማጥፋት ነው የሚለው በጭራሽ ልክ አይደለም። ምክንያቱም ጊዜውን የሰራተኛውን ቆጥበህ በኋላ በሳይኪያትሪስት ገንዘብ ነው የሚያጠፋው እንደምታውቀው በአሜሪካ። የኛ አገር ግን ባህላችንን እንደሙሉ በሙሉ ካፒታሊዝም ሆኖ ካልሄደ የኛን ባህል ቢጨምርበት የኛ ባህል ለምሳሌ መላቀስ አብሮ ማልቀስ ይወጣልሃል እኮ አልቀስ ይወጣልህ እንባባል አይደለም። እናቀስ እናለቀስ 2 ቀን 3 ቀን 4 ቀን ብቻችንን ከማዘን እንደ አሜሪካኖቹ ይቅርታ እነሱ ብቻም አይደሉም እንደኛ አብሮ ዘመዶቻችን ሁሉ አብረውን ስለሚውሉ ስለሚያድሩ እና ምናለቅሰው እኮ በአንዳንድ ጊዜ ነው አዲስ አልቃሽ ሲመጣ ነው። ከዛ ውጪ ጨዋታ ነው ጆክ ነው እንደዚህ ሳይኮሎጂካል ምንድነው የሚባለው ቃላት አለ እኮ እንዳለ ቴራፒ እየተካሄደ ነው። የማህበረሰቡ ጥበብ ሲግመንድ ፍሮይድ አንድ ጂኒየስ ስለሆነና ማባዛት ስለቻለ ነው እንጂ ማህበረሰቡ ግን የሚናገርለት ስላጣ ስንት ነገር እየከሰርን ነው ብትፈልግ። በተለይ ይሄ የለቅሶና የሳይኮሎጂ ጉዳት ብቻህን ማዘንና ከሚወዱ ሰዎች ጋር ማዘን ልዩነቱ አብሮ መብላት ብቻ አይደለም፣ አብሮ ማዘንም በጣም ያስፈልገናል። የሰማነውን በልባችን ያሳድርልን። አንድ ጊዜ አንድ ፕሮግራም ላይ ተገኘሁኝና የክብር እንግዳ ነበርክ። አርፍደ መጣህ በጣም ብዙ ሰዓት ትዝ ይልሃል። ቴዎድሮስ ታደሰም አንደኛው የክብር እንግዳ ነበረ። ከዛ በኋላ
መጣ በጣም ተጠበቅ ነበር በቃ አሁን ጋሽ ስብሐት መጥቷል ፕሮግራሙ ይጀመር ለጥቂት ሰዓት ስላረፈደ ይቅርታ ይጠይቅ ብሎ ጋባዥ ሲያስቀምጥህ ምንድነው ያልከው እኔ ሞኝ አይደለሁም አበሻ ነኝ ባህሌን አከብራለሁ ብለሃል እኔ ትዝ ይለኛል ባህሌ በሰዓቱ መገኘት አይደለም ትንሽ ገፋ ማድረግ ነው ባህሌን አክብሬ ነው እንጂ ላረፍድ ፈልጌ አይደለም ብለህ በጣም ሰው ተቀይሯል በዛን ጊዜ በነበረው ስሜት አስተዋውሳለሁ አሁንስ ቀጠሮ ላይ እንዴት ነው የምን ቀጠሮ የትኛውን ቦታ ስትቀጠር በሰዓቱ ነው የምትደርሰው ከግለሰብ ጋር ከሆነ ቀድሜው ነው የምደርሰው እንግድነትስ ከሆነ መንገድነት የትኛውን ቦታ ላይ ትጠራለህ በግብዣ መልክ ቢሆን እሺ ብዬ ከሄድኩ በጊዜ ነው የምደርሰው ግን የሚሄደው በህዝብ መመላለሻ ስለሆነ አንዳንዴ መንገዱ ተቆፍሯል በወዲያ ዙሩ ሲሉ ዘገያለሁ እሺ ድንገተኛ ጥያቄ ልጠይቅህ ነው የሆነ ነገር ሰምተህ ጋሽ ስብሐት አለው ሲባል ሰምተህ አታውቅም ያላልከው ብዙ ጊዜ ያላልኩት መዓት ነው ግን የሚያውቁኝ ግዴላቸውም ለምደውታል ማይመስል ሁሉ ግን የሰውየውን ፈጠራ ወይ የሴትዮን ፈጠራ ያሳያል እንጂ አንተ ተቃወማለህ እኔ ይሄን ነገር አላልኩም ይያልክ ባገኘው አጋጣሚ ሁሉ ለምን ነው የምቃወመው ይሁን ብለህ ታልፈዋለህ ምናልባት ከ4 ኪሎ ቦሌ ስንት ነው የታክሲ ሂሳባው ታክሲ ነው ይላንተ አብዛኛውን ጊዜ ለታክሲ አልከፍልም ሰው ነው የሚከፍለው ከገባሁ በኋላ ግን ሰው ይከፍላል ብዬ አልገባም ካልያዙ እኮ ደግሞ የታክሲ ስንት ነው 2 ብር ይሁን 5 ብር ለኔ ልዩነት የለውም ቢያንስ 20 ብር ይዤ ነው የምወጣው ከቤቴ ሀብታም ነኝ እኮ እሺ ጋሽ እስቲ በራስህ አሁን እንግዶች አዲስ እንግዶች ናቸው ኢትዮጵያ ቴሌቪዥን ሲሆን ኢትዮጵያ ቴሌቪዥን እንግዶች ናቸው የሚያዩ ኢትዮጵያ ቴሌቪዥን የሚመለከቱ እነዚህ አዲስ እንግዶች ናቸው በተለያየ ዓለም ክፍል የሚኖሩ የዩቲዩብ ጎብኚዎች ናቸው እስቲ አንድ ነገር ጋብዛቸው የመሰለህን መናገር ትችላለህ በጣም ነፃ ነህ ስለፈለከው ነገር አንስተህ አሁን ልጽፈው ወይ ያዘጋጀው ወይ ጻፍከው ሊሆን ይችላል በጣም ደስ ይለኛል መንቀሳቀስ ይፈቀዳል በደንብ ተደርጎ ሁሉ በተቻለኝ መጠን መስፍካት ስብከት አለችኝ የምሬን እሺ ጧት ስትነቃ ተመስገን በል ርዕሷ በረከቶችህን ቁጥር ነው ተመስገን በል ሞተህ ልታድር ትችል ነበር ወደሞ ከዛ ከአልጋ ወርደ ስትቆም ተመስገን በል በሆነ ምክንያት የአልጋ ቁራኛ ሆነህ ልትቀር ነበር ትችል ነበር ስትንጠራራ ደስ አይልም እንዲህ ስትል መንጠራራትን የሰጠህን ተመስገን በል እያልክ ደግሞ ከዛ በፊት እንጂ ሽንት ወጥሮሃል እኮ ስትሸና የጠጣው ሽንት ሆኖ መውጣቱ የሁሉ የማናውቀው ተአምር ውስጣችን መሰራቱ ተመስገን በል ከዛ ደግሞ ወጣ ስትሄድ መንገዱ ሁሉ ጤና ነው ታክሲው ሰው ምንም ለማኙ መነክሶም ይንገድ ተመስገን በምክንያቱ ጄኔራል ሰጥ አርጋቸው እንዳይ አሪፍ ስም ነበረች ሰጥ አርጋቸው የሚባሉ ጄኔራል ጨለማን ተገን አድርገው ታንክ ገብተው አገሩ ጸጥ ብሎ ቢቆይስ ምን ታረግ ነበር ጠላት አለኝ ይሆን እንዴ ተመልሼ ልግባ ተመልሶ ባይሉኛል ምናምን ትል ነበር አገር ሰላም በመሆኑ ተመስገን በል እያልኩ ትሄዳለህ
ቆማጣ ስታይ ረስቼ ማአት ነው ይሄ ነው ሁልጊዜ ተመስገን በላሁን አሁንም ተመስገን አልኩኝ እኔ ጥያቄዎችን ጨርሻለሁ ከዚህ በላይ ጥያቄ የለኝም አንድ እንደ መጨረሻ ምንድነው ሁሉ ጊዜ ማረገው ስታየኝ እንዴት ነው ከጋዜጠኛ ወጣ ያለ አመለካከት አለኝ ወይስ አሪፍ ነኝ ባንተ አገላለጽ እስካሁን በጣም እስካሁን አሪፍ በኋላ እንግዲህ አይቼ እነግርሃለሁ እኔ እስካሁን ድረስ ያለው ይበቃኛል በጣም ነው ማመሰግነው ጋሽ ስብሐት ለተመልካቾቼ ደግሞ ስለዚህ ደግሞ ቆይ የመጨረሻ ነፍስ የሆነች ነገር ነው ነግራችሁ ሰላምታዎች ሰላምታ ባይኖር የሆነ ጉዳይ ቢኖር እንዴት ነው ማን ይጀምር ምን አይቸግርም በጣም ሰላምታ አንድ ትልቅ ኢንቨንሽን አብረነው ስለምንኖር ግድ የለም ሰላምታ ደግሞ ልዩ አይነት ነው የጥንት ግብጽ ሲሆን ፈርዖን ሲያልፍ አዋራ ተነሳለ እዚህ ላይ እንዲሁም መኳንንት ቢያልፉ ያው ነው ተራሰው እንደኔ ከሆንክ ማለት ነው ድሮ እንደኔ ድሮ እንዲህ ይሆናል ይቀጥልና የኛን ሀገር ሰላምታ ታውቃላችሁ እንደዚህ ከሁሉ ሰላምታ ማን ነው ቆንጆ የህንድ ነው መጀመሪያ እንዲሁ ሳይንቲፊክ ስለሆናችሁ ሃይጂኒክ ነው መጨባበጥ መሳሳም የለም ናማስቴ ነው ዋናው ደግሞ ትርጉሙ ወደ እንግሊዝኛ እንበልና I bow to the divinity in you ነው ምክንያቱም ሁላችን ውስጥ ላለው አምላክ እሰግዳለሁ ማለት ነው ምክንያቱም ሁላችን እኮ አምላክ ነው ውስጣችን ማያ እንዲህ በደስታና ማስፈራራት ምናምን እየከለለችን ነው እንጂ ሁላችን አማልክት ነን እና ለየአንዳንዳችን ናማስቴ ስንል ድንቅ ማሳረጊያ አይመስልም በጣም ጥሩ ማሳረጊያ በጣም አመሰግናለሁ ጋሽ ስብሐት Thank you